ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ዛሬም ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ስለ ኤዲቲንግ ስቴፖች ነው የምናየው። ብዙዎቻችን ማለት ነው ኤዲቲንግን በጣም ከባድ ፕሮሰስ አድርገን ነው የምናስበው። ቪዲዮ ኤዲቲንግ ተማሩ ስንል ኢቭን በአንድ ወር ትችላላችሁ ስንል ማለት በጣም ኮምፕሊኬትድ የሆነ ስኪል አድርጋችሁ ነው የምትቆጥሩት። ነገር ግን ዛሬ በማሳያችሁ ቪዲዮ በጣም ሲምፕል እና ማንኛውም ሰው መስራት የሚችለው አይነት የስኪል አይነት እንደሆነ አስረዳችኋለሁ ማለት ነው። ይሄ ቪዲዮ ለሌሎች ጓደኞቻችሁ እንዲደርስ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ቻናላችንንም ደግሞ ማለት ነው ሰብስክራይብ ማድረጋችሁን አትዘንጉ። ወደ ዛሬ ቪዲዮ እናልፋለን። እሺ፣ ስለዚህ በመግቢያዬ ላይ እንዳልኩት ኤዲቲንግ ሲባል ማለት በጣም ኮምፕሊኬትድ አድርጎ የመረዳት እንትን አለ፣ ትሬንድ አለ እና ዛሬ እሷን ነገር ትንሽ ፈታ ለማድረግ ነው የምሞክረው። ማንኛውም ኤዲቲንግ ላይ ማንኛውም ቪዲዮ ኤዲት ስታደርጉ እነዚህ 6 አሁን ከዚህ በኋላ የምጠቅሳቸው ፕሮሰሶች በጣም በቃ ኢምፖርታንት የሆኑት ፕሮሰሶች ናቸው። የተወሰነ ከሶፍትዌር የሚለያይ ነገር አላቸው፣ ነገር ግን ደሴም ናቸው። በቃ ፕሮሰሱ ደሴም ነው እና እነዚህን ፕሮሰሶች ነው ዛሬ የማሳያችሁ። 6 ስቴፖች አሉ። እነዚህ 6 ስቴፖች እናንተን ከኖብ ከሆነው ኤዲተር ወይም ደግሞ ተራ ከሆነው ኤዲቲንግ ወደ ተሻለ በቃ ስኪልድ ወደ ሆኑ ኤዲተር የሚያሸጋግሯችሁ ነገሮች ናቸው። አብረን እንቆይ። የመጀመሪያው ስቴፕ የምትጠቀሙበትን ሶፍትዌር መምረጥ ነው። እንግዲህ ይሄ እንደ ባህላችሁ እንደ ትሬንዳችሁ የሚለያይ ነገር ነው። ሰው የለመደውን ነገር ሞር ኢፌክቲቭ የመሆን ብቃት አለው። ነገር ግን ፕሮፌሽናሊ አክሰፕትድ የሆኑ ኤዲቲንግ ላይ ማለት የምንጠቀማቸው 3 ሶፍትዌሮች አሉ። የመጀመሪያው ፕሪሚየር ፕሮ ነው፣ የአዶቤ ምርት የሆነው። ደን ደግሞ አፍተር ኢፌክትስ አለን። አሁን የብላክ ማጂክ እና ደግሞ አሁን ደግሞ በጣም ፖፑላር ደግሞ የሆነ የመጣ ደግሞ ምን አለ ዳቪንቺ ሪዞልቭ የሚባል ሶፍትዌር አለ እና 3ቱን ፕሮፌሽናሊ አክሰፕትድ የሆኑትን ሶፍትዌሮች ነው የምንጠቀመው። እንዳልኳችሁ ነው እንግዲህ ሰው በሚቀለው እና በለመደው መጠቀም ይችላል። አንደኛው ከአንደኛው ጋር በተወሰነ መልኩ ይለያያሉ፣ ግን የተመሳሰለም በጣም ብዙ ነገሮች አሏቸው እና ለምሳሌ ፕሪሚየር ፕሮን ጀማሪ ለሆናችሁ ሰዎች አድቫይዝ አደርጋለሁ። ቢካዝ ማለት ነው ቀላል ሶፍትዌር ነው፣ ለመጠቀም ቀላል ነው፣ ዩዘር ፍሬንድሊ የሆነ ኢንተርፌሶች አሉት። ስለዚህ ፕሪሚየር ፕሮን ለጀማሪዎች ቢግነር ስቴፕ ላይ ላላችሁ ሰዎች አድቫይዝ አደርጋለሁ። ሁለተኛው አፍተር ኢፌክትስ ላይ ስንሄድ ሰምሃው ትንሽ የኮምፕሊኬትድ የሆኑ ስራዎችን ስፔሻሊ እነዚህ አኒሜሽንስ፣ ቴክስት አኒሜሽኖችን፣ ታይትል አኒሜሽኖችን፣ ሎጎ አኒሜሽኖችን መስራት የምትፈልጉ ከሆነ ኦልሶ ትልልቅ የሆኑ ደግሞ ማለት ነው ኢፌክቶችን ራን ማድረግ የምትፈልጉ ከሆነ አፍተር ኢፌክትስ ሶፍትዌራችሁ ነው ማለት የሶፍትዌር ምርጫችሁ አፍተር ኢፌክትስ ነው መሆን ያለበት። and also especially color grading ላይ ማተኮር ደግሞ ፈልጋለሁ የምትሉ ደግሞ ሰዎች ደግሞ ዳቪንቺ ሪዞልቭን መጠቀም ትችላላችሁ። ስለዚህ የመጀመሪያው ስቴፕ ለየትኛው ፕሮጀክት ለኔ ፕሮጀክት ምንድነው የሚመጥነኝ ሶፍትዌር ምንድነው ኦር ደግሞ የሚቀለኝ ሶፍትዌር ምንድነው የሚለውን መለየትና ማወቅ መቻል ነው ማለት ነው። ሁለተኛ የኤዲቲንግ ስቴፓችን ደግሞ ኢምፖርቲንግ እና ኦርጋናይዜሽን ነው። ይሄ ኢምፖርቲንግ ስፔሻሊ ኢምፖርቲንግ ስንል ማለት ነው ሮው የተቀረጹ ሊሆኑ ይችላል። የተቀረጹ እንትኖች ቪዲዮዎች ወደ ሶፍትዌራችን የምናስገባበት ፕሮሰስ ነው ኢምፖርቲንግ የሚባለው። ከደን ደግሞ ኢምፖርት ያደረግናቸውን ነገሮች ደግሞ ዌል ኦርጋናይዝድ ደግሞ ማድረግ አለብን። ዳስ ኦርጋናይዜሽን የሚባለው ስቴፕ ላይ ደግሞ የምንሄደው ለዛ ነው ማለት ነው። ዌል ኦርጋናይዝድ የሚያደርጉ ሰዎች በጣም ፋስት የሆነ የኤዲቲንግ ስኪል የመኖር እድላቸው በጣም ከፍተኛ ነው። ቢካዝ ኦርጋናይዜሽን ማለት ነው እያንዳንዱን ነገር አስተካክለን ለምሳሌ ድምጻችን የምንጠቀመውን ሳውንዶች ኢፌክቶች ሊሆን ይችላል። ከብዙ ካሜራዎች ጋር ደግሞ መልቲ ካሜራ የምንሰራ ከሆነ የካሜራ 1 2 3 4 ኦር ካሜራ ABCD እስከሚኖራችሁ ካሜራ ድረስ ኦርጋናይዝ የምታደርጉት ከሆነ ኢዚሊ ለመለየት ያስችላችኋል። ደን ይሄ ማለት ደግሞ ምንድነው የኤዲቲንግ ስቴፓችሁን ኦር ደግሞ የኤዲቲንግ ፕሮሰሳችሁን በጣም ፋስተር ያደርገዋል ማለት ነው። ስለዚህ ኢምፖርት የምታደርጉትን ነገር ሁል ጊዜ ሳውንዱን በሳውንድ ቢን፣ ቪዲዮዎቹን ደግሞ ማለት በየራሳቸው ቢን ከፍታችሁ ማስቀመጥ ይኖርባችኋል። and also ቴክስት ኢፌክቶች የምትጠቀሙ ከሆነ አኒሜሽኖች ኢቭን ማለት ነው ፕሪሴቶች የምትጠቀሙ ከሆነ ሚውዚኮች የምትጠቀሙ ከሆነ በየካታጎሪያቸው ኦርጋናይዝ ማድረግ ይኖርባቸዋል ማለት ነው። ዳት ሚንስ የምትፈልጉትን ነገር ኢዚሊ እዛ ቢን ውስጥ በመግባት ኢዚሊ ማግኘት ትችላላችሁ። ዝርክርክ ደግሞ እንሆናለን ብላችሁ የምታስቡ ከሆነ አንዱ ላይ አንዱ ታች ይሆንና የኤዲቲንግ ፕሮሰስ ታይማችሁን በጣም ሎንገር ታደርጉታላችሁና እኔ የምመክረው ልክ at the beginning of the editing process ይሄ ኢምፖርት ስታደርጉ አብራችሁ
ኦርጋናይዜሽንን በስነ ስርዓት መስራት በጣም ፈጠን ያለ ኤዲተር ለመሆን በጣም ይጠቅማቸዋል። ሶስተኛው ስቴፓችን ደግሞ የከቲንግ ስቴፕ ነው። ቪዲዮ ኤዲቲንግ ላይ ሁለት አይነት ከቲንግ አለ። አንደኛው ራፍ ከት የምንለው ከት ነው። ሁለተኛው ደግሞ ፋይናል ከት የምንለው ከት ነው። ይሄ ራፍ ከት የመጀመሪያው ራፍ ከት የምንለው ከት ሊትራሊ አንድን ኢምፖርት ካደረግን በኋላ ዊዛውት ዲቴይል ዝም ብለን ማለት ነው የሚመስለን ቦታ ላይ ከት እያደረገን የምንሄድበት ቴክኒክ ነው። ይሄ ራፍ ከት ይባላል። ስፔሻሊ የመጀመሪያው ፓርት ላይ ፋይናል ከት ብዙ ጊዜ አንሰራም እና መጨረሻ ላይ ነው ፋይናል ከት የምንሰራው ራፍ ከቱን ከሰራን በኋላ እና ራፍ ከት የሚባለው በቃ ጀስት ዊዛውት ዲቴይል ከት የምናደርጋቸው የከት አይነት ነው ራፍ ከት የሚባለው። ሁለተኛው ፋይናል ከት ግን የሚባለው ኤግዛክት የሆነውን ከት የምናገኝበት ላይክ ፍሬም ባይ ፍሬም እየሄድን የሚናገረውን ነገር እየተከተልን የምንቆርጠው ነገር ደግሞ ምንድነው የሚባለው? ፋይናል ከት ነው የሚባለው ማለት ነው። ይሄ ፋይናል ከታችንን ነው እንግዲህ ይዘን የምንቀጥለው እና መጀመሪያ ግን ፋይናል ከት ከመስራታችን በፊት ራፍ ከት እንሰራለን። የተለመደ ነገር ነው። ራፍ ከታችንን ከሰራን በኋላ ደግሞ ፋይናል ከት መስራት ይኖርብናል። ከት በጣም ኢምፖርታንት ነው። ኤዲቲንግ ላይ ዊዛውት ከት ማለት ነው የፈለጋችሁትን ኢፌክት ብትደረድሩ፣ የፈለጋችሁትን ከለር ግሬዲንግ ብትሰሩ፣ የፈለጋችሁትን አኒሜሽን ብትሰሩ ዊዛውት ከት ምንም ሊያመጣ አይችልም እና ከታችሁን በጣም ኢፌክቲቭ ስፔሻሊ ፋይናል ከታችሁን ስትሰሩ ማለት ነው ፍሬም ባይ ፍሬም መስራታችሁን ቼክ ማድረግ መቻል ይኖርባችኋል ማለት ነው። ከዚህ ጋር እያይዤ የምነግራችሁ ስፔሻሊ አሁን ላይ ሶሻል ሚዲያው ላይ ማለት ነው ብዙ ጊዜ አሁን ባክ ኢን ዘ ዴይስ እኛ ኤዲት ስናደርግ መጀመሪያ ቪዲዮውን እንሰራለን፣ መጀመሪያ ቪዲዮውን ከት እናደርጋለን፣ ከዛ በኋላ ነበር ሚውዚክ አድ የምናደርገው። አሁን የሶሻል ሚዲያ ኢራው በጣም ማግኒፋይድ ስለሆነና ኦቨርቴክ ስላደረገው ያንን ሁላ ነገር ምንድነው የምናደርገው? መጀመሪያ እንደውም የምንፈልገው ምንድነው ሚውዚክ ነው ወይ ደግሞ ከዛ ከፕሮጀክታችን ጋር የሚሄደውን የሳውንድ ነው የምንፈልገው ማለት ነው። ሶ በሳውንዱ ከት ኦን ቢት የሚባል ቴክኒክ አለ። ከት ኦን ደ ሳውንድ ብቻ ሳውንዳችንን ተከትለን ምን የምናደርጋቸው ኤዲቶች አሉና ስፔሻሊ ለሶሻል ሚዲያ የምትሰሩ ከሆነ ሳውንድን መጀመሪያ አስቀምጠን ከዛ በኋላ ምን ማድረግ እንችላለን ማለት ነው። ከታችንን ሳውንዱን እየተከተለን ብንሰራ ሞር ሪሌተብል ኦር ደግሞ ማለት ነው ኦዲየንሱ በደንብ ኢንጌጅ የሚያደርግበት ሶሻል ሚዲያ ፖስቶችን ፕሮዲውስ ማድረግ እንችላለን ማለት ነው። አራተኛው የኤዲቲንግ ስቴፕ ከለር ኮሬክሽን እና ግሬዲንግ ነው። ይሄ ስፔሻሊ ማለት ነው አሁን ላይ ካሜራዎቻችን ስፔሻሊ ዘመናዊ ካሜራዎቻችን ማለት ነው ሮው የመቅረጽ ቴንደንሲ ያላቸው። ይሄ ማለት ነው ሮው የምንለው ነገር ሰምሃው ከለር ግሬድ ስናደርግ ማለት ነው ቫሪየስ የሆነ ኦር ደግሞ በጣም ዲቴይልድ የሆነ የከለር ኢንፎርሜሽን የያዘ የቪዲዮ ፎርማት ነው ሮው የምንለው እና ስፔሻሊ አሁን እዚህ ዘመን ላይ ኤዲት ስናደርግ ቪዲዮግራፈሮቻችን ኦር ሲኒማቶግራፈሮቻችን የሚሰሩት ኦር ደግሞ የሚቀርጹልን ሮው በሆነው ፉቴጅ ነው። ስለዚህ ይሄ ሮው የሆነ ፉቴጅ ግርጥት ያለ ፉቴጅ ወደ ምን መቀየር አለበት? አትራክቲቭ የሆነ ኦር ደግሞ የሲናችንን ፊሊንግ ወደ ያዘ ከለር መቀየር መቻል አለበት እና ይሄንን ልክ ከታችንን ከጨረስን በኋላ ወዴት ነው የምንገባው ማለት ነው? ወደ ከለር ግሬዲንግ እና ወደ ከለር ኮሬክሽን ነው ማለት ነው። ከለር ግሬዲንግ እና ከለር ኮሬክሽን ላይ በጣም ኢምፖርታንት የምንላቸው ነገሮች የኤክስፖዠር ኮምፖነንቶች ናቸው። ሁለተኛ የኢቭን የከለር ኮምፖነንቶች እነ ሳቹሬሽን የምንላቸው የኤክስፖዠር ኮምፖነንቶች እና የከለር ኮምፖነንቶችን በደንብ አድርገን መያዝ ይኖርብናል። ስለ ከለር ግሬዲንግ ራሱን የቻለ ሰፋ ያለ ዲቴይልድ የሆነ ኤክስፕላኔሽን ያለው ቪዲዮ ወደፊት እሰራላችኋለሁ። የዛን ጊዜ ማለት በደንብ አንደርስታንድ ማድረግ ትችላላችሁ። ለማንኛውም አራተኛው የኤዲቲንግ ፕሮሰሳችን ኢምፖርት ካደረግን በኋላ ከት ከሰራን በኋላ ከለር ግሬድ እና ከለር ኮሬክት ማድረግ ይኖርብናል ማለት ነው። አምስተኛው ትራንዚሽንስ፣ ኢፌክትስ እና ቴክስት አኒሜሽኖች ናቸው። እነዚህ የቪዲዮአችንን ደረጃ አንድ ደረጃ ሌቭል አፕ የሚያደርጉ ኮምፖነንቶች ናቸው። ቪዲዮ ኤዲቲንግ ላይ በጣም ከት አድርገን ማለት ነው ጀስት ዝም ብለን ሳውንድ ጨምረን የምናወጣቸው ቪዲዮዎች ሞር ኢንጌጂንግ ሊሆኑ አይችሉም። ሶ ካፕሽን ልንጨምር እንችላለን፣ ዲፍረንት ትራንዚሽንስ ልንጨምር እንችላለን፣ ዲፍረንት ኢፌክቶች ለምሳሌ የሳውንድ ኢፌክቶች ሊሆኑ ይችላሉ፣ የቪዲዮ ኢፌክቶች ሊሆኑ ይችላሉ። እነዛ ቅድም የጠራናቸው ሶፍትዌሮች ላይ ባንች ኦፍ በጣም ብዙ ኢፌክቶች አሉን፣ ብዙ ትራንዚሽኖች አሉን፣ ብዙ የቴክስት አኒሜሽን ልንሰራባቸው የምንችልባቸው ፕለጊንስ አሉና
እነዛን ነገሮች በመጠቀም የቪዲዮአችንን ደረጃ ከፍ የምናደርግበት የኢንጌጅመንት ሌቭሉን ከፍ የምናደርግበት ስቴጃችን ነው ማለት ነው። አምስተኛው ስቴፓችን የሪፋይኒንግ ስቴጅ ነው ማለት ነው። ኤዲቲንግ ላይ የሪፋይኒንግ ስቴጅ የምንለው ይሄንን አዲንግ ትራንዚሽንስ፣ ቴክስት ኢፌክቶችን እና ኖርማል ደግሞ ማለት ነው ቪዲዮ ኤንድ ኦዲዮ ኢፌክቶችን አድ የምናደርግበት ስቴፓችን ነው። ኢምፖርታንት በጣም ኢምፖርታንት ስቴፓችን ነው። አንድን ኖርማል ኤዲተር ከሌላው ፕሮ ኤዲተር ጋር የሚያለያየው ፓርት የት ጋር ነው ያለው ማለት ነው። እነዚህን ትራንዚሽኖች፣ ኢፌክቶች፣ ቴክስት አኒሜሽኖች የመጠቀም እድላቸው ነው። አንዳንድ ሰዎች ጀማሪ ሲሆኑ ማለት ጀስት ኖርማል የሆኑ ቴክስት ኢፌክቶችን ይጠቀማሉ፣ ኖርማል ኢፌክቶችን ይጠቀማሉ። ፕሮ እየሆናችሁ ስትሄዱ ግን you know when to use some effects or transitions እና በምትሰሩባቸው ነገሮች በሙላ ፕሮጀክቶቻችሁን እየለያችሁ ሌቭል አፕ የሚያደርጉ በጣም ደረጃችሁን ከፍ የሚያደርጉ ኢንጌጅመንታችሁን የመታየት እድላችሁን ቪዲዮአችሁ ስኪፕ ያለመደረግ ነገራችሁን የሚያሻሽሉ ኢፌክቶችና ትራንዚሽኖችን ቴክስት አኒሜሽኖችን መጠቀም የግድ ይላልና እነዛ በጣም ይሄ አማተር የምንለውን ቪዲዮ ኤዲተር እና ፕሮፌሽናል ብለን የምንለውን የቪዲዮ ኤዲተር ከሚለዩት መስፈርቶች መካከል የሚጠቀማቸው እነዚህ ትራንዚሽን ኢፌክቶች እና ቴክስት አኒሜሽኖች ናቸው ማለት ነው። ሶ እንደ ኤዲተር ላይክ ሌቭል አፕ ማድረግ የምትፈልጉ ከሆነ የስራችሁን ኦር ደግሞ ስኪላችሁን ሌቭል አፕ ማድረግ የምትፈልጉ ከሆነ እነዚህ ሪፋይነሪ ስቴጅ ላይ ያልኳቸውን እነዚህ ትራንዚሽኖችን ዲፍረንት ትራንዚሽኖችን ፍሪ ኦን ኦር ፔይድ ሆነው የምናገኛቸውን ትራንዚሽኖች ፕለጊንስ መጠቀም ይኖርባቸዋል። ፕሪሴትስ መጠቀም ይኖርባቸዋል። ቴክስት አኒሜሽኖችን መጠቀም ይኖርባቸዋል። ኤንድ ኦልሶ ማለት ነው በጣም ደረጃቸውን ከፍ የሚያደርጉ ደግሞ ኢፌክቶችን የኦዲዮ እና የቪዲዮ ኢፌክቶችን መጠቀም ይኖርባቸዋል ማለት ነው። የመጨረሻው ስቴፓችን ደግሞ ኤዲቲንግ ላይ ኤክስፖርቲንግ ነው። ይሄ ኤክስፖርቲንግ ማለት ነው የሰራነውን ቪዲዮ የፎርማት ለውጥ አድርገን ለዩዘር ኦር ደግሞ ለዩዘር ለሆኑ ፍሬንድሊ ለሆኑ ፕላትፎርሞች እንዲሆን አድርገን ፎርማት የምንቀይርበት ስቴጅ ነው። ለምሳሌ አንድ ነገር ኤዲት አደረግን፣ ኢፌክቶች፣ ትራንዚሽኖች፣ ከቶች ሰራን፣ እያንዳንዱን ነገር ሰርተን ማለት ነው ኤክስፖርት የሚባለው ኮንቨርዥን ኦፍ ዘ ፎርማትስ ካሌለ የግድ ማለት ፒሳችንን ይዘን እየዞርን ነው ለምን የምናሳየው ማለት ለክላይንቶቻችን የምናሳየው ኦር ደግሞ እኛን ለሚከተሉን ሰዎች የምናሳየው ማለት ነው። ይሄ ደግሞ የማይሆን ነገር ነው። ሶ ዊ ሃቭ ቱ ቼንጅ። ምንድን ማድረግ መቻል አለብን? የሰራነውን ፕሪሚየር ላይ ኦር ደግሞ ዳቪንቺ ላይ ኦር ደግሞ አፍተር ኢፌክትስ ላይ የሰራናቸው ነገሮች ወደ ምን መቀየር መቻል አለባቸው? ሰዎች ሊያዩቸው በሚችሏቸው ፎርማት ሶሻል ሚዲያ ላይ ፖስት ልናደርግበት በምንችለው ፎርማት ምን መቀየር መቻል አለበት? መቀየር መቻል አለበት ማለት ነው። ሶ ያንን የመቀየር ሂደት ነው ምን የምንለው ኤክስፖርቲንግ የምንለው ማለት ነው። ሁሉንም ነገር ሰርተን ኤክስፖርት ላይ ፌል የምናደርግ ከሆነ ሁሉ ነገር እንዳልተሰራ ነው የሚቆጠረው ማለት ነው። which means ኤክስፖርቲንግ በጣም ኢምፖርታንት ነው። ስፔሻሊ ኤክስፖርት ስታደርጉ ደግሞ ሃይ ኳሊቲ የሰራችሁትን ለምሳሌ አንዳንድ ጊዜ ምን አይነት ነገር ይገጥመናል? በጣም በ4K ቀርጸን ስናወጣውና ፖስት ስናደርገው በጣም የሞተ ሪዞሉሽን ልናገኝ እንችላለን ማለት ነው። ይሄ የምን ችግር ነው? ኤክስፖርቲንግን በደንብ ያለመረዳትና ትክክለኛውን የኤክስፖርቲንግ ሴቲንግ ያለመጠቀም ችግር ነው ማለት ነው። ሶ ይሄንን ኤክስፖርቲንግንም ሲሪየስሊ ማየት መቻል ይኖርባቸዋል ማለት ነው። ስለዚህ ዛሬ እነዚህን 6 የቪዲዮ ኤዲቲንግ ፕሮሰሶች አይተናል። ከሶፍትዌር ከመምረጥ እስከ ኤክስፖርቲንግ ድረስ ያለውን ነገር አይተናል ማለት ነው። እነዚህን 6 ፕሮሰሶች ብቻ በመጠቀም ኖርማል አማተር የነበራችሁ ኤዲተሮች በእነዚህ 6 ስቴፖች ራሳችሁን ወደ ፕሮፌሽናል ኤዲተር መለወጥ ትችላላችሁ። አንድ ምክሬ ይሄ ነው። ኤክሰርሳይዝ። ማንም ችሎ የጀመረ ሰው የለም። ሁላችንም የተማርን ሰዎች ነን። ስለዚህ ሁል ጊዜ ማለት ነው በቀን የሆነ ሰዓት እየሰጣችሁ ኤክሰርሳይዝ አድርጉ። ደን ማለት ነው በ1 ወር በ2 ወር የራሳችሁን ለውጥ የምትመሰክሩ ሰዎች ትሆናላችሁ ማለት ነው። በዛሬው ቪዲዮአችን የቪዲዮ ኤዲቲንግ ላይ ማለት ነው በጣም የተጋነነ የሚመስለውን ስኪል ትንሽ ፈታ አድርገን ለማየት ሞክረናል በ6 ስቴፖች። የመጀመሪያው የራሳችሁን የሚመጥናችሁን ሶፍትዌር መምረጥ፣ ሁለተኛው ኢምፖርቲንግ እና ኦርጋናይዜሽን፣ ሶስተኛው ራፍ ከት ኦር ደግሞ ፋይናል ከት፣ አራተኛው ከለር ኮሬክሽን እና ግሬዲንግ፣ አምስተኛው ትራንዚሽንስ ኢፌክቶች እና ቴክስት አኒሜሽኖች
በመጨረሻም ደግሞ ኤክስፖርቲንግን አይተናል። በሌሎች ቪዲዮዎቻችን እነዚህን ሲኒማቶግራፊ ጋር የሚያያዙ ነገሮች ከቪዲዮ ኤዲቲንግ ጋር ከግራፊክስ ዲዛይን ጋር የሚያያዙ ነገሮች በስፋት እንለቃለን። የነዚህ ኮንተንቶች እንዳያመልጧችሁና ሚስ አውት እንዳታደርጉ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ጀማሪ ለሆኑት ኤዲተር ጓደኞቻችሁ እንዲደርስ ሼር አድርጓቸው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፒስ